በሩ ተቆለፈ። ሊጀምር ነው። ፋይቱ ሊጀምር ነው። ማን ሩጦ የሚጠጋ ይመስላችኋል? ፋይቱ ጀምሯል። ሴቱና ጆኒ በመጀመሪያው ደብል ሌግ ቴክዳውን አደረገ። በመጀመሪያው እንግዲህ ጆኒ ማውንት ላይ ሆኖ ፓንቾችን እያዘነበበት ነው ያለው። ጀርባውን ሰጠው ጆኒ። ሴዶ ጀርባውን ሰጠው። እንግዲህ ፓንቾችን እያሳረፈበት ነው ያለው። በመጀመሪያ በሰከንዶች ውስጥ አቲክ ወደ አርምባር እየሄደ ይመስላል። ጆኒ ወዲያውኑ ቴክዳውን አድርጎ እንግዲህ አሁን አርምባር ሴታፕ ለማድረግ እየሄደ ይገኛል ማለት ነው። አርምባር ያዘው አርምባር ሴዶ ስትሪንግ ጠንካራ ነው። አረ ወደ አርምባር ኪሞራ ታፕ ሴዶ እስካሁን ድረስ ታፕ አለማድረጉ በጣም አስገራሚ ነው ማለት ነው። እንግዲህ ፉሊ ሎክድ የሆነ ኪሞራ ነው የሞከረው። ምን አይነት ሴዶ ከታች እንግዲህ ጆኒ ከላይ ሆኖ ዶሚኒት ያደረገ ነው ያለው። ይቅርታ ጋይስ በጣም ስሜት ውስጥ ገብቼ ኮሜንቴት በተሳብ ማድረግ አልቻልኩም። ከላይ ሆኖ ሴዶ አሪፍ ዲፌንድ እያደረገ ነው። እስካሁን ድረስ ስትሬንግዝ አድርጓል። እንግዲህ ስትሬንግዝ በጣም አለው። እጁን እስካሁን ድረስ አርምባር ሴታፕ ለማድረግ ሞክሮም አግኝቶም እድሉን ፊኒሽ ማድረግ አልቻለም ማለት ነው። ነገር ግን አሁንም ቶፕ ፖዚሽን ላይ ሆኖ ፓንቾችን እያዘነበ ያለው ጆኒ ነው ማለት ነው። ፓንች እያደረገው ነው። ኤልቦ እያደረገው ነው። ሴዶ እንደምንም ብሎ መነሳት አለበት። ከዚህ ፖዚሽን እንደምንም ብሎ ወደ ጎን ዞሮ መነሳት አለበት። አሁንም ድጋሜ እጁን አታክ እያደረገው ነው። እጁን ለመስበር ነው እንግዲህ በኪሞራ ሰሚሽን አልቋል። በመጀመሪያው ዙር አልቋል። ጆኒ በመጀመሪያው ዙር አሸንፏል። እንግዲህ ምንም እድል አልሰጠውም ለሴዶ። ወዲያውኑ ቴክዳውን አደረገው። ከዛ በኋላ ሰሚሽን እንግዲህ ማሸነፍ ችሏል። በኪሞራ ሰሚሽን ጀግናችን ነው። ይህንን ፋይት አሁንም ቢሆን አድርገሃል። ሳሬም ፈርኒቸር ከልብ አድርገን እናመሰግናለን ሴዶን ስለደገፋችሁልን። ለሴዶ ሞራል እስቲ ስጡልን። ጀግናችን ነው። ይሄን ውድድር እውነት አድርጎልናል። ቴንኪዩ ከልብ አድርገን እናመሰግናለን። ወዝማያቱ ቤልት ዳኞች ወደዚህ ኑልን። ሁላችሁ ቀይ ሻንጣ ውስጥ ነው ያለው። ማፕሌሶች ልጅ ተማሪዎች bring my other belt. Guys, I'm gonna be honest with you guys.
I don't want you guys to look at this. I don't want you guys to look at this as disrespect to my opponents. Sergio አንደኛ የሆነ ማርኬተር ነው and I have no doubt እናንተና ዋንዴ እንደሚያቆራችሁ ግን እውነት ለመናገር ለዚህ ፋይት 3 ሳምንት ብቻ ነው ትሬን ያደረኩት። You guys have seen my social media. I've been vacationing since ETFC, but 3 weeks of training has